ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ለዕለቱ የመረጥነውን ዘገባ እንደሚከተለው ይቀርባል። ሳብስክራይብ ማድረግ አይዘጋ። ጌታቸው በ4 ኪሎ ደብረ ጽዮን በመቀሌ ሆኖ የተፈጠሩ የፕሬዝዳንትነት ውዝግቦች መጨረሻው ብልጽግናን 50% ስልጣን ለማካፈል አርጓቸዋል። ከዚህም በተጨማሪ ጠቅላይ ሚኒስተሩ ለትግራይ ፕሬዝዳንት ይሆናል ያሉትን ራሳቸውን ሰው እጩ አድርገዋል። ይሄኛው ደግሞ በትግራይ ሌላ ችግር ይፈጥራልም እየተባለ ነው። ለሁሉም ሰፋ ያለ ማብራሪያ ይዘናል። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። የትግራይ ክልል ፖለቲካ በየቀኑ ለትንበያ እስኪያስቸግር ድረስ አዳዲስ ነገሮች ይፈጠራሉ። የህወሓት ኃይሎች ያኔ የ17 ዓመቱን ትግል ሲታገሉ በበረሃ ያሉ ያቀዱትን የ50 ዓመት እቅድ ለማሳካት የሰራዊቱን ጀነራሎች ፊት አውራሪ አድርገው ትላንት እቅዱን ያቀዱ የድርጅቱ አባላቶች በሰውና በእግዚአብሔር ቢሞቱም አሁን ላይ ያለው በደብረ ጽዮን የሚመራው ህወሓት ለአፍሪካ ቀንድ የካርታ ለውጥ ያመጣል የተባለለትን ስትራቴጂ ነድፎ እየተንቀሳቀሰ ሲሆን የህወሓት የ50 ዓመት እቅድ ዛሬ ላይ ከጠቅላይ ሚኒስተሩ የአሰብ እቅድ ጋር ተመሳሳይ ሆኗል። የብልጽግናው መንግስት የወደብ ጥማቱ ከሶማሌላንድ እስከ ሶማሊያ ቢያንከራተውም መጨረሻውን ግን አሰብ አድርጓል። አሰብ ደግሞ በዲፕሎማት የማይታሰብ ነው። እንኳን አሁን ተካረው ጎራ ለጎራ ሆነው እየተፋጠጡ ባሉበት ሁኔታ ያኔ በፍቅር ውስኪ በተረጫጩበት ሰሞንም የአሰብ ዲፕሎማት አልተሰራም። ያኔ የአሰብን ዲፕሎማት ከኤርትራው መንግስት ኢሳያስ ላይ ከመስራት ይልቅ ይቀል የነበረው ህወሓትን እንዴት እንውጋ፣ ህወሓትን እንዴት እናዳክም የሚለው ነበር። የሻዕቢያ መንግስት በቅርቡ የሰው አንፈልግም የራሳችንንም አንሰጥም በማለት ከስደት የተረፈውን ኤርትራዊ ከወጣት እስከ ሽማግሌ የሰለጠነውን ከአፋር እስከ ዘላምባሳ ሁመራ ድረስ ሲያሰፍር ገና ያልሰለጠነውን ደግሞ ወደ ሳዋ ኤርትራ የወታደር ማሰልጠኛ ክተት ብሎ ማስገባቱ የሚታወስ ነው። ኤርትራ በዚህ ልክ እቅዳ ከነበረው በ10 እጥፍ የጨመረ የኮንክሪት ምሽግ እየሰራች ሲሆን ከኢትዮጵያ በኩል ደግሞ ህወሓትና ብልጽግና የውስጥ ችግራቸውን መፍታት ተስኗቸው ለኤርትራ ግብረ መልስ የሚሆን እቅድ ማቀድ የቻሉም አይመስልም። ህወሓት ከሰሞኑ የገጠመውን መከፋፈል ድርጅቱ አለኝ የሚለውን አፈቀላጤውን አቶ ጌታቸው ረዳን በተጀመረው ልዩነት ድርጅቱና እነ ደብረ ጽዮን ያጡት ይመስላል። የክልሉን የፖለቲካ ስራ የጊዜያዊ መስተዳደሩን ስራ ማቆም ተከትሎ ነዋሪዎችን ከአዳራሽ እስከ አደባባይ እያወያየ ነው። ያ ብዙ ደም ያፈሰሰው የሰሜኑ ጦርነት መቋጫው የፕሪቶሪያ ስምምነት ቢሆንም ይህ ስምምነት ተጥሶ ወደ ሌላ ጦርነት እንዳይገባ ሁሉም የዓለም አቀፍ ማህበረሰብ ስጋታቸውን እየተናገሩ ነው። ስምምነቱ 2 ዓመት በላይ ያስቆጠረ ሲሆን የፕሪቶሪያው ስምምነት ከቀጠለ ጊዜያዊ አስተዳደሩ ይቀጥላል። ጊዜያዊ አስተዳደሩ እንዲቀጥል ደግሞ የህዝብ ተወካዮች ምክር ቤት ለጊዜው አስተዳደሩ የ6 ወር የማራዘሚያ ጊዜ መስጠትም ግድ ይላል። የፌዴራል መንግስቱ ግን እንዲህ ያሰበ ይመስላል። 6 ወር ከመራዘሙ በፊት በፌዴራል መንግስቱ በኩል ከህወሓትና ከትግራይ ኃይሎች ጋር ለመግባባት ጥረት እያደረገ ነው። የትግራይ ጊዜያዊ መስተዳድር የተቋቋመው በፕሪቶሪያው ስምምነት ቢሆንም መስተዳድሩ ሲቋቋም ግን በሁለቱ ስምምነት ላይ የተመሰረተም ነበር። ለዛም ነው ጠቅላዩ ዶክተር ደብረጽዮን ይቅርብኝ ጌታቸው ይሁንብኝ ያለው። ከሰሞኑ በህወሓትና በጊዜያዊ አስተዳደሩ ፕሬዝዳንት በኩል የተፈጠረው ችግር በፕሬዝዳንቱ በኩል 4 ጀነራሎች የታገዱ መሆኑ ይታወሳል። የህወሓት ኃይሎችና እነ ጀነራል ታደሰ ወረደ በአዲስ አበባ በጉዳዩ ላይ ከጠቅላዩ ጋር ለመምከርም መምጣታቸው የሚረሳም አይደለም። መክረው ከተመለሱ በኋላም በጉዳዩ ላይ ጀነራል ታደሰ መግለጫ ሰጥቶበታል። ታዲያ የፌዴራል መንግስትና ህወሓት ጊዜያዊ አስተዳደሩን በአዲስ ለማቋቋም መግባባታቸው እየተሰማ ነው። ስምምነቱ ከዚህ በፊት እንደነበረውም አይመስልም። የ4 ኪሎ መንግስት በትግራይ ክልል ያለውን የፖለቲካ ሁኔታ ከዚህ በፊት እንደነበረው እናንተ ምሩት ብሎ መስጠት የፈለገም አይመስልም። የክልሉን የፖለቲካ ምህዳር ለመካፈል የተዘጋጀም ይመስላል። በአዲስ የሚቋቋመውን ጊዜያዊ አስተዳደር ለማቋቋም የ50% ድርሻ የሚሆነውን ብልጽግና የሚያሳትፍ ሲሆን ጠቅላይ ሚኒስተሩ ደግሞ የጊዜያዊ አስተዳደሩን ከፍተኛ ስልጣን የሆነውን ፕሬዝዳንት ራሳቸው እንደሚሾሙም እየተነገረ ነው። ለዚህ
ለዚህም ነው ከትላንት አመሻሽ ጀምሮ ትላንት የመከላከያ ሚኒስተር ሆኖ የትግራይን ህዝብ በሚመራው ሚኒስተር መስሪያ ቤት የመከላከያ ሰራዊት አዘው ህዝባቸውን ለስልጣን ሲሉ ካስገደሉ የትግራይ ባንዳ ተብለው ከሚጠቀሱ ተወላጆች መካከል አንዱ ዶክተር አብርሃም በላይ ተጠቃሽ ናቸው። ዶክተሩ ትላንት የሀገሪቱ የስልጣን ቁንጮ የሆነውን መከላከያ ሚኒስተርን ሲመሩ የቆዩ ቢሆንም ከጦርነቱ በኋላ ግን ከሀገሪቱ የደህንነት ተቋም ለቀው በአዲስ ከተቋቋመው ሚኒስተር መስሪያ ቤቶች መካከል አንዱ ተሰጥቶታል። የዶክተር አብርሃም በላይ ከሌሎች የትግራይ ባንዳዎች የሚለየው እንደ ዶክተር ሙሉ ነጋ ከአገልግሎቱ በኋላ አልታሰሩም፣ አሊያም ተጠቅመው አልጣሉትም። ዶክተር አብርሃም በላይ ለጠቅላይ ሚኒስተሩ በጎደለ ሙላ ሆነዋል። ለዛም ነው ከሚኒስተርነት ወርደው ገና ባልተደላደለ በህዝቡ ዘንድ ጥቁር ታሪክ እንዳለው እያወቀ ዶክተር አብርሃም በላይ በጠቅላይ ሚኒስተሩ በኩል ከሚኒስተርነት ወደ ክልል ፕሬዝዳንትነት እጩ ሆነው መቅረባቸው የተሰማው። ታዲያ እንደ ሙሉ ነጋ ስልጣኑን ለመጨረሻ ጊዜ ያጣው ይሆን ወይስ እንደ ህዋቱ የቀድሞ ሰው አቶ ጌታቸው ረዳ ከሁለት ያጣ ጎመን ሆኖ ይቀር ይሆን የሚለው ሌላ ጥያቄ ነው። አቶ ጌታቸው ረዳ ትግራይን ለ2 ዓመታት ሲያስተዳድሩ የህዋት አባል ሆነው እንኳን አልጋ ባልጋ አልነበረላቸውም ነበር። ለጌታቸው ረዳ ምቹ ያልነበረው አስተዳደር ታዲያ እንዴት ለዶክተር አብርሃም በላይ ምቹ ይሆናል ብለን እናስባለን? ምቹም ሊሆን አይችልም። ምቹ የማይሆነው ደግሞ የትግራይን ህዝብ ካጠፉት ከጨፈጨፉት ጂኖሳይድ ከፈጸሙበት ጎን ሆኖ መወለዱን ረስቶ የእናት አባቱን የተወለደበትን ቀዬ ግማሹን ለኤርትራ ግማሹን ብልጽግና ሰጥቶ ታዲያ ዶክተር አብርሃም በላይ ጠቅላይ ሚኒስተሩን አስደስታለሁ ብለው ይህን ስልጣን ይይዙታል አይዙት የሚለውም ሌላ ጥያቄ ነው። መጨረሻውን ለመገመትም ይከብዳል። ዶክተሩ የጠቅላዩን ፍላጎት ለማሟላት ጠቅላዩ ከሾማቸው ወደ ኋላ ማይሉም አይደለም መቀሌ ሲኦልም ይገባሉ ተብሎ ይታሰባል። በአዲሱ የጊዜያዊ አስተዳደሩ ምስረታ የ50% ድርሻ ብልጽግና ሲወከልበት ቀሪውን ደግሞ በክልሉ የሚገኙ የፖለቲካ ፓርቲዎችና ህዋት የትግራይ ኃይሎችን ያካተተ ይሆናልም ተብሏለኝ። ጊዜያዊ አስተዳደሩን ለማቋቋም እየተደረገ ያለው ዝግጅት እንዳለ ሆኖ በህዋት በኩል ግን በክልሉ በሚገኙ በሁሉም ከተማ አስተዳደሮችና ወረዳዎች በሚባል ደረጃ የራሱን ሰዎች እየሾመ ነው። የተሾሙ አመራሮችም ከመሾማቸው ማግስት ህዝቡን በዘርፉ እያወያዩ ነው። በስራቸው የሚገኙ የጽህፈት ቤት ኃላፊዎችንም የሚታገደውን እያገዱ ነው፣ የሚቀጥለውንም እያስቀጠሉ ነው። ሆኖም በክልሉ ከቢሮ ኃላፊዎች ውጭ ሌሎች ተቋማቶችን በዚህ መልኩ ህዋት እያደራጀ ባለበት ሁኔታ ዶክተር አብርሃም በላይ የጠቅላይ ሚኒስተሩ ፍላጎት እንዳለ ሆኖ ህዋት ቢቀበሉትም እንኳን ዶክተሩ ለመምራት ሳይሆን የሚሄዱት ለአገዛዙ በየቀኑ የሚፈጠረውን መረጃ ለመስጠት ካልሆነ በስተቀር በኃላፊነታቸው ስኬታማ ይሆናሉ ብለን አናስብም።